በጣም የሰለቸኝ ነገር ፍሩት ማጠብ ነበር ማለት ነው። እግዚአብሔር እኮ እንዴት እንደሚወደኝ ሌንሱ። እኔ ኖርማሊ ላይፌን በተቻለኝ መጠን ማቅለል ነው የምወደው። ያው ከዚህ በፊት ነግሬያቸዋለሁ። ብዙዎቻችሁ ኧረ ሌንስ አለምድሮ በእጅሽ የማታጸጂው ምናምን ብላችሁ ነበር ባለፈ። እንደ እኔ እጅ ለምን ይበላሽ? የሰው እጅ ያበላሻል እዚህ ሀገር ውሃ ሳሙና ምናምን። እኔ ኖ አልፈልግም። በቃ እኔ በተቻለኝ መጠን በእጄ ማጽዳት አልፈልግም። ያምሬ ነው የምላችሁ። እና እንዴ ለምን ተሰራ እነኚህ ነገሮች እንድንጠቀምበታ እና ታዲያ እንዴ በስንቱ ልጎዳ የምር ጉልበቴንም በዝብዤ ሰው እጄንም አበላሽቼ ይቻላል እንዴ ኑሮ? አረ ደስታ። በዛ ላይ ደግሞ ሲጀምር በእጄን ባጸዳ ራሱ በደንብ አላጸዳም እኔ እውነት ለመናገር እና በደንብ ነው ይሄ አሁን ለምሳሌ የሚያጸዳው ልነግራቸው አልችልም። ጌታን እኔ ከማጸዳው በእጄ ከማጸዳው ይልቅ ይሄ እዚህ ጋር ነፍ የሀገር ቆሻሻ ነው የሚወጣው ብታዩት። በእውነት ነው የምላችሁ። አስባችሁታል? ለልጆቻችሁ ምናምን ነገር እንደዚህ እና ሲጀምር ሰው ራሱ በእጁ እየነካካ ምናምን ነው ሱቅ ውስጥ ራሱ የሚገዛው አይደለም። በጣም ብዙ ነገር አለ። ብቻ እዛም ሲሸጡ ደግሞ እንዲቆይ ተብሎ የሆነ ነገር የሚነፋበት ነገር አለ፣ ስፕሬ ነገር እና እሱ መጸዳት አለበት ጋይስ። ይሄ አሁን በደንብ ነው የሚያጸዳው። በእጅ ግን ቢሆን አንድ በአንድ ነው የማጸዳው ወይስ እንዴት ነው? ያው ሌላ ቀን አጸዳለሁ ዝም ብዬ፣ ግን በደንብ ሁሌ እግዚአብሔርን ደስ አይለኝም ነበር። በደንብ እንዳላጸዳው ነው አይነት ስሜት ነበር የሚሰማኝ። አሁን ግን አይ ዶንት ኖ በደንብ ነው የሚያጸዳው። ይሄን ደስ ይላል ጋይስ። እኔ ወድጄዋለሁ። ኦርደር ማድረግ ከፈለጋችሁ ሊንኩን አስቀምጥላችኋለሁ። በጣም ርካሽ ነው። ከጤናቸው የሚበልጥ ነገር የለም። ያምሬ ነው። በተለይ ልጆች ያላችሁ፣ እኛ እንኳን ያው ኢትዮጵያ አድገን ያው ጀርሞች እንችላለን እና ግን እኛ ስለምንታመማለን ነው እግዚአብሔርን። ኧረ እናቴ ተጠቀሙ። በጣም ቀላል ነው። በዛ ላይ ደግሞ ማድረቂያ ያለው ከስር ወንፊት ነገር ነው እና ውሃውን ከደፋችሁት በኋላ እዛው ላይ ብትተውት ራሱ ይደርቃል። ግን እኔ ትዕግስቱ ስለሌለኝ በዛ ደግሞ ብዙ ነገር ነው ስትሮቤሪ ያለ ምናምን ግሬፕስ ምናምን ሁሉንም ማጽረስ ስላለብኝ ፔፐር ታውል ላይ ነበር ማሰጣው ማለት ነው። ከዛ ሲደርቅ ወደ ስቶሬጅ አድርጌ ፍሪጅ ውስጥ አስገባለሁ።